ሰላም እንደምናላችሁ የዩቲዩብ ተከታታዮቻችን፣ ዛሬ ደግሞ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ይዞት የመጣውን የስማርት ቆጣሪ ስለሚሰጠው አገልግሎት ባጭሩ ወደ እናንተ ለመዳሰስ መጥተናል። እንግዲህ ይሄ ስማርት ቆጣሪ ደንበኞች የሚፈጽሙትን የኃይል ስርቆት ወይም ማንኛውም ትክክል ያልሆነ መነካካት ካለ ቆጣሪውን ከማዕከል ማጥፋት ያስችላል ተብሏል። የኢትዮጵያ ኤሌክትሪክ አገልግሎት በ45.8 ሚሊዮን የአሜሪካን ዶላር ወጪ የሚከናወን የዘመናዊ ቆጣሪዎች ተከላ ፕሮጀክት በሀገር አቀፍ ደረጃ እያከናወነ ይገኛል። ይህ ፕሮጀክት በአጠቃላይ 500,000 ዘመናዊ የቅድመ ክፍያ ቆጣሪዎችን ለነባርና ለአዳዲስ ደንበኞች ተደራሽ ለማድረግ የታቀደ ነው። እንደ ተቋሙ መረጃ በፕሮጀክቱ ከተያዙት ቆጣሪዎች መካከል 125,000 የሚሆኑት ስማርት ባለ 3 ፌዝ፣ 25,000 ስማርት ነጠላ ፌዝ፣ 350,000 የሆኑት ኦፍላይን ወይም ሰሚ ስማርት ነጠላ ፌዝ ቆጣሪዎች ናቸው። ይህ አዲስ አሰራር ደንበኞችን ቀደም ሲል ይገጥሟቸው የነበሩትን የቆጣሪ ካርድ ማጥፋት፣ መበላሸት፣ የኔትወርክ መቆራረጥ ችግሮችን ሙሉ በሙሉ የሚቀርፍ ነው ተብሏል። በተለይ ደንበኞች የኤሌክትሪክ ኃይል ለመሙላት ወደ አገልግሎት መስጫ ማዕከላት በአካል መሄድ ሳይጠበቅባቸው በቤታቸው ሆነው በተለያየ ክፍያ አማራጭ መሙላት የሚያስችላቸው መሆኑ ተገልጿል። በኢትዮጵያ ኤሌክትሪክ አገልግሎት የዲስትሪቢዩሽን አውቶሜሽን ፕሮግራም ዳይሬክተር አቶ ተስፋዬ ሂርጳ በጉዳዩ ላይ በሰጡት ማብራሪያ ፕሮጀክቱ ቆጣሪዎችን ከማስገባት ባለፈ ሲስተሙን የመዘርጋት ስራ ተጠናቆ ወደ ኦፕሬሽን መገባቱን አረጋግጧል። ዳይሬክተሩ አክለውም ስማርት ቆጣሪዎቹ ከስተመር ኢንተርፌስ ዩኒት የተሰኘ ሲስተም ያላቸው በመሆኑ ደንበኞች በቤታቸው ውስጥ ሆነ ፍጆታቸውን በየደቂቃው እንዲከታተሉ ያስችላቸዋል። ከዚህ በተጨማሪ ግን ተቋሙ ራሱ የማይሰሩ ችግር ያለባቸውን ቆጣሪ ደግሞ የቅየራ ስራ ይሰራል። ይህ ደንበኛው ጠይቆ ሳይሆን በተቋሙ ተነሳሽነት ማለት ነው። ስማርት ቆጣሪው ደንበኞች የሚፈጽሙትን የኃይል ስርቆት ወይም ማንኛውም ትክክል ያልሆነ መነካካት ካለ ቆጣሪውን ከማዕከል ማጥፋት ያስችላል። እንዲሁም ለተጠቃሚው ከልፋትና ከእንግልት ይድናል ተብሎ የታሰበበት ቴክኖሎጂ ነው። ውድ የዩቲዩብ ተከታታዮቻችን፣ እነዚህንና የመሳሰሉትን መረጃዎች ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ማድረግ አይርሱ። በቀጣይ ቪዲዮ እንገናኝ።